ባለሙያ የሚያስብልሽን ለኢድ ዚያራ ስትሄጂ ይዘሽ የምትሄጂው ዳቦ ነው ማሳይሽ። መርሐባ ወዶቼ ይሉኔ ቢስሚላ 2 ኩባያ የሚሆን ያልቀዘቀዘ ወተት 1 2 የሾርባ ማንኪያ እርሾ 1 2 4 የሾርባ ማንኪያ ስኳር 1 2 4 እንቀላቅለዋለን። ቁንጥጫ ጨው ለ10 ደቂቃ ሸፍኜ ተወዋለሁ። 10 ደቂቃ በኋላ 2 እንቁላል አለኝ እንቀላቅለዋለሁ። እጨምርበታለሁ 3/4 ካፕን ብዙ ጊዜ ማግኘት ስለማንችል 1/4 ካፕን 3 ጊዜ እንጠቀመዋለን። 5 ኩባያ የሚሆን ፉርኖ ዱቄት ወይም 6 እንጨምራለን። ቅንስ እያደረጋችሁ ለኩ 1 ጨምሬያለሁ 2 3 4 5 6 ፓውደር 1 ሻይ ማንኪያ ጨምርበታለሁ። የኢድ ሰላት ከተሰገደ በኋላ ምን እየተሰገደ ይሄ ፒፕ ልጆች ፖፕ የሚያደርጉት ነገር አዛን የሚያደርገው እንደዚህ አድርጌ አሽቸዋለሁ። እኔ የሎሚ ፍቅፋቂ ጨምሬበታለሁ። እናንተ የብርቱካንም ፍቅፋቂ መጨመር ትችላላችሁ። ቪዲዮ ላይ ስላልገባልኝ ነው። ሸፍነውና ለ45 ደቂቃ ኩፍ እስከሚል ድረስ አቆየዋለሁ። ከ40 ደቂቃ በኋላ እንደዚህ ደብል ሳይዝ ሆኗል። እንደተለመደው ባትራችንን ዘይትና ዱቄት እንቀባዋለን። ሊጣችንን እዚህ ላይ 20 ደቂቃ ሸፍኜ ድጋሚ አስቀምጠዋለሁ። 20 ደቂቃ በኋላ ሊጣችን እንደዚህ ኩፍ ብሎልናል። አሁን ቅርጽ ነው የምናስይዘው። እንቁላል አስኳልና ወተት ደባልቄ ቀባሁትኝ። ዲኮር ለማድረግ ደግሞ ሰሊጥ ነው የተጠቀምኩትኝ። መሀል ላይ ደግሞ ለውዝና ዘቢብ ነው ያደረኩበት። ከኦቨን ወዲያው እንዳወጣን የገበታ ቅቤ እንቀባዋለን። የገበታ ቅቤን ከቀባሁት በኋላ ወዲያው በላስቲክ ሽፍን አደርገዋለሁ ልስልስ ያለ ሪዛልት እንዲሰጠኝ። ዳባችን እንደዚህ ቆንጆ ሆኖ ደርሷል። እንደምታዩት ቆንጆና ልስልስ ያለ ነው። ቢስሚላ አብረን እንሞክረዋለን። በጣም ቆንጆና ጣፋጭ የሆነ ዳቦ ነው። ሁላችሁም በቤታችሁ ሞክሩት። ቴንክ ዩ ፎር ዋቺንግ ባይ